እዚህ ደብር አስተዳዳሪ፣ እግዚአብሔር በረከቱ የጠራችሁ የዚህ የተቀደሰ ጉባኤ አባላት አድርጎ በዚህ ሰዓት የሰበሰባችሁ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን አላችሁ? አለን። እንደምን አረፈዳችሁ? እግዚአብሔር ይመስገን። የምህረት አምላክ እግዚአብሔር ቸርነቱ ከእኛ ሳያርቅ ከቅዱሳን መላእክት ምስጋና ስለደመረን ዳግም ለምስጋና በፊቱ ስላቆመን በደህንነት በጤንነት ስለጠበቀን ስሙ የተመሰገነ ይሁን። አሜን። ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እስቲ አሁን ሰብሰብ ለመመካከልም ይጠቅማልና አባቴ ዛሬ ወንድሜ ወደዚህ ጋር ሀብታሞች ነገርግት ብዙ ወንበር አለ እና ለጥቂት ደቂቃዎች የተነበበው ወንጌል መነሻ አድርገን እንማማራለን። የሚያስታውሳለ የሚናገሩ ቅዳሴ ላይ ተደጋገም ስ ወንጌሉ ነበረ። የምን ወንጌል? የማቴዎስ ወንጌል ምዕራፍ ስንት? እግዚአብሔር ይስጥልኝ። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ ፍጻሜ ያነበው ነው እና ያንን መነሻ አድርገን ለጥቂት ደቂቃዎች እንነጋገራለን። እንግዲህ ወንጌላዊ ማቴዎስ በዚህ የወንጌል ክፍል ላይ ያሰፈረው መልእክት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት እናቱ ጋር እርሷን ለመጠበቅ ከታጨው ከተመረጠው ከአረጋዊ ዮሴፍ ጋር ወደ ግብፅ ተሰደው ነበረ። ከስደታችሁ ተመለሱ የሚል ዜና መስማታቸውን ነው የሚነግረን ወንጌላዊ ማቴዎስ። እንደዚህ ይላል። ሄሮድስ ከሞተ በኋላ የጌታ መልአክ በግብፅ ለዮሴፍ በሕልም ተገለጠለትና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ፣ ሕፃኑን ሊገድሉት የነበሩት ሞተዋልና አለው። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ተመለሰ ይለናል። እንግዲህ ታሪኩ የዚህ የተቀደሰ ቤተሰብ ታሪክ ነው። ሁላችንም እንደምናውቀው ጌታ በተወለደ ጊዜ የአይሁድ ንጉሥ ወዴት ነው ብለው ንግሥናውን ሽተው እሱ ስጦታ ሊያመጡ የመጡ ነገሥታት ነበሩ። የምስራቅ ነገሥታት፣ የጥበብ ሰዎች የሚባሉ ሰብአ ሰገል የምንላቸው። ይህንን ዜና ሄሮድስ በሰማ ጊዜ ግን እኔ ንጉሡ እያለሁ ሌላ ንጉሥ በኔ ከተማ በኔ አስተዳደር ውስጥ ከየት ተገኘ በማለት እስቲ ሰግዳችሁለት ተመለሱ፣ እኔም እንድሰግድለት እፈልጋለሁ አላቸው። እግዚአብሔር ግን መልአኩን ልኮ በጥበብ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ አለው ዮሴፍን። ዮሴፍም የእግዚአብሔር መልአክን ድምፅ ሰምቶ ወደ ግብፅ ሸሸ። ንጉሥ ሄሮድስ ያ የሸሸውን ሕፃን ፍለጋ በኢየሩሳሌም የነበሩ ሕፃናትን እንደጨፈጨፈ ወንጌላዊ ይነግረናል። እና ከ3 ዓመት በላይ በስደት ከቆዩ በኋላ ያቺ ቅድስት እናት፣ ያቺ ንጽሕት እናት፣ ያቺ ለግላጋ ወጣት የነበረችው የ16 የ17 ዓመት ብላቴና የነበረችው እመቤታችን ቅድስት ድንግል ማርያም በበረሃ ከእስራኤል ምድር ተነስታ እስከ ግብፅ ድረስ በእግሯ ተጓዘች። ያ የዓለም መድኃኒት ክርስቶስ እኛን ለማዳን በሕፃን አምሳል የተገለጠው ለስደት አይደለም ለማሳደግ የሚሳሳ ዕድሜ ላይ በነበረበት በዚያ ዘመን የግብፅን በረሃ አቋርጦ ለስደት ተዳረገ። ያ በስተርጅና እመቤታችን ቅድስት ድንግል ማርያምን ሊጠብቅ የተመረጠው ዮሴፍ የስደት አቅም ጉልበት በሌለበት በደከመ ጉልበቱ የእግዚአብሔርን አደራ ለመውጣት ለዓመታት ሕፃኑንና እናቱን ይዞ ተሰደደ። የእግዚአብሔር መልአክ ድምፅ ሰምቶ ተነስ ሲለው የእግዚአብሔር መልአክ ድምፅ ይሰማ ነበረ። በሚመራው ልክ ይመራ ነበረ። አሁን ደግሞ የስደት ዘመን አለቀ።
አንተን ያሳድድ የነበረ ሄሮድስ ሕፃኑን ያሳድደው የነበረው ንጉሥ ሄሮድስ ሞቷልና ሕፃኑንና እናቱን ይዘው ወዴት ተመለሳለሁ? ወደ እስራኤል ተመለሳለሁ። እና ይህ ታሪክ ይህን የተቀደሰ ቤተሰብ ታሪክ ብቻ የሚዘግብልን አለ። በዚህ ታሪክ ውስጥ እኛነታችንን እንፈልጋለን። መጽሐፍ ቅዱስን ማጥናት ማለት ስለ እግዚአብሔር መመርመር ማለት አይደለም። መጽሐፍ ቅዱስ ውስጥ እኛ እንፈልግ ማለት ነው። በመጽሐፍ ቅዱስ መስታወትነት ራሳችንን መመልከት ማለት ነው። እና የዛሬው የወንጌል ክፍል ስለመመለስ ነው የሚነግረን። ከስደት ስለመመለስ፣ ከመከራ ሕይወት ስለመመለስ። በዚህ ውስጥ እኛ ራሳችን በስጋ የተሰደድንባቸው ሁኔታዎች አሉ። በመንፈስም የምንሰደድባቸው ሁኔታዎች አሉ። መንፈሳዊ ስደት ስለ ክርስቶስ ብሎ መከራ መቀበል ነው። በስጋ መከራ መቀበል የሚባለው አንደኛው ነው። ስለ ክርስቶስ ፍቅር ስንል መከራ መቀበል። ይህ በማንነታችን በአካላዊነታችን የሚደርስብን ስደት ነው። ሌላኛው ግን ከእግዚአብሔር የምንሰደደው መንፈሳዊ ስደት ነው። ከእግዚአብሔር የምንርቅበት መንፈሳዊ ስደት ነው እና እንደተሰደድን መቅረት የለም መመለስም አለ የሚለውን እንማራለን። ወደ መንፈሳዊ ሀገራችን ወደ ቤተ ክርስቲያን፣ ወደ መንፈሳዊ ሀገራችን ወደ ኢየሩሳሌም ሰማያዊት የምንመለሰው መመለስ በዚህ ታሪክ እንመከራለን እና 3 ነጥቦችን እናያለን። የመጀመሪያው እንደተሰደዱ መቅረት የለም። ይህ ታሪክ ይነግራል። እንደተሰደዱ መቅረት የለም። ሰዎች ነን። ወደዚህ ሀገራችን ጥለን የመጣነው በስጋ ራሳችን በመጥቀር ነው። ግን ተሰድሮ መቅረት የለም። የእግዚአብሔር ድምፅ የተሰማ ቀን ነፍሳችን ወደምትናፍቀው ወደ ትምክህታችን በተቀበለችበት ሀገር ሄዶ በዛ በተቀደሰ ስፍራ ማምለክና ማመስገን ከወገናችን ጋር እግዚአብሔርን ማመስገን እንሻለን። እንደ ወጡ መቅረት የለም። የእምነት ሰው በእግዚአብሔር ላይ የታመነ ሰው በመከራ ተስፋ መቁረጥ ውስጥ አይገባም። ይኸው ለአርአያ ነው የተሰደደው። ለእግዚአብሔር ልጅ በምልአ ዓለምን ወክሎ ለምድር ውስጥ ይባል። ዓለምና መላዋ በሙሉ የእግዚአብሔር ነች ይላል ዳዊት። የክርስቶስ ነች። ዓለምና መላዋ በሙሉ የክርስቶስ የሆነች ሳለ ክርስቶስ ግን ከእስራኤል ወደ ተሰደደ ይላል፣ ወደ ግብፅ ተሰደደ ይላል። ሁሉ የእርሱ ሆኖ ሳለ፣ ሁሉም በእጁ ያዘ ሆኖ ሳለ እና ለምን ተሰደደ ካለ ለእኛ አርአያ ለመሆን። በምድር ላይ መከራ ሊገጥመን ይችላል። በምድር ላይ ፈተና ሊገጥመን ይችላል። እንደ ወጡ መቅረት ግን የለም መመለስም አለ ብለው ተሰዶ አስተማረ። እኛስ ራሳችንን ሕይወታችንን እንመርምረው። በኃጢአት ምክንያት ከእግዚአብሔር አራቅንም ወይ? ከእግዚአብሔር አልተሰደድንም ወይ? ኃጢአት እኛን ከእግዚአብሔር አላሳደደችንም ወይ? ለዓለም ፈቃድ አልተማረክንም ወይ? ከመንፈሳዊ ሕይወት አልተዘናጋንም ወይ? ይህ ሁሉ መንፈሳዊ ስደት ነው። ልክ አዳም ከገነት እንደተባረረው ተሰዶ ወደ ምድር እንደመጣው በምን ምክንያት? በኃጢአት ምክንያት። መንፈሳዊ ስደት ነው እኛን እያሰቃየን ያለው። ከእግዚአብሔር የምንርቅባቸው ምክንያቶች በርካታ የሆኑ መጡ። ዓለም እየሳበችን ተቸገርን። ፈቃዳችንን ማሸነፍ አልቻለም። እኛነታችን ከእግዚአብሔር በለጠብን። የእኛን ስሜት የእኛን አስተሳሰብ እናስቀድማለን እንጂ የእግዚአብሔር ፈቃድ በኛ ሕይወት ውስጥ ምንድን ነው የሚለውን ለማሳየት ለመመልከት ብዙዎቻችን እንቸገራለን። በዚህ ምክንያት ከእግዚአብሔር እንርቃለን፣ ከእግዚአብሔር እንሰደዳለን። ክርስቲያን ግን ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 11 እንደሚነግረን ለዚህ ምድር መጻተኛና ስደተኛ ሁኑ ይላል። ስደተኞች ናችሁ ይላል ቅዱስ ጴጥሮስ። ምን ማለት ነው? ለዚህ ምድር ለዚህ ዓለም እና ፈቃድ የተሰደድን ነን። የዚህ ዓለም ፈቃድ ዓለም የሚያስቀድመውን ነገር በሙሉ ለአንድ ክርስቲያን የሚቀድመው ነገር አይደለም፣ የሚያስቀድመው ነገር አይደለም። ለዓለምና ፍላጎቷ ክርስቲያን መጻተኛ መሆን አለበት፣ ስደተኛ መሆን አለበት። ምን ማለት ነው? ይህ ቅዱስ ጳውሎስ ስለተናገረው እኛስ ሀገራችን የት ነው? በሰማይ ነው። ለዚህ ምድር በዚህ ምድር ላይ እየኖርን
ግን የዚህ ዓለም ፈቃድ በሕይወታችን እንዳይሰለጥን አድርገን ለዚህ ዓለም ስደተኛ ሆነን የትኛውን ዓለም ተስፋ እናደርጋለን? ሰማያዊውን ዓለም ኢየሩሳሌም ተስፋ በማድረግ መኖር አለብን። እና ደግሞ እንዲህ ስንል ደግሞ ተስፋ አንቆረጥ። እንዲህ ሲባል በኃጢአት ምክንያት ከእግዚአብሔር እንርቃለን ሲባል እንደራቁ መቅረት ደግሞ የለም። ጌታ እንደተሰደደ እንዳልቀረ ሁሉ መልአኩን ልኮ ተመለስ እንዳለ ሁሉ ወደ ሀገረ እስራኤል ተመለስ ብሎ የፍስሐ የምስራች ዜና እንደተናገረው ሁሉ ዛሬ ቤተክርስቲያን ተመለሱ ብላ ትናገራለች። ወደ እግዚአብሔር የንስሐ ጥሪ ወደ መንግሥተ እግዚአብሔር ተመለሱ የሚለውን ጥሪ አሁን ድረስ ታሰማለች። ይገድለው ይፈልግ የነበረው ሄሮድስ ሞቷል። እኛ ከእግዚአብሔር የሚያርቀን ዲያብሎስ በክርስቶስ ሞት ተሸንፏል እያለች የክርስቶስን ትንሣኤ ከፍ አድርጋ በመስበክ ዳግም ወደ ሕይወት ትንሣኤ እንድመለስ የትንሣኤ ዜና ትነግረናለች። የጌታን ከስደት መመለስ ስናስብ የእኛም ከእርሱ የራቅነው ልጆቹ ወደ እርሱ በንስሐ መመለስ እንዳለብን ማስተዋል አለብን። ይህን አዋጅ መልአኩ ቅዱስ ዑራኤል የተናገረው፣ ቤተ ክርስቲያን ግን በመልአኩ አማካኝነት የተነገረውን ዜና ዕለት ዕለት በጸሎተ ቅዳሴ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና በወንጌል እመኑ፣ ንስሐ ግቡ፣ ተመለሱ ብላ ታውጃለች። ስለዚህ ምንም እንኳን ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለም እንዲዋሉ ምንም በበደላችን ምክንያት ከእግዚአብሔር ብንርቅ እንደመቆ መቅረት የለም፣ መመለስ አለ። ዮሴፍ የመልአኩን ጥሪ ሰምቶ በተመለሰ ሁላችንም የቤተ ክርስቲያንን ጥሪ ሰምተን በንስሐ ልንመለስ ይገባል። አምላካችን እግዚአብሔር በንስሐ ወደ እሱ ልንመለስ ሁላችንም ይርዳል። በነጋር ናቸው። የመጀመሪያው ቤት ምንድን ነው? እንደ ወጡ መቅረት የለም። እግዚአብሔር እንደሸሹ መቅረት የለም። እግዚአብሔር የምህረት አምላክ ነው። ምህረቱ የባሕርያት ጥልቅ ነው። ስፋቱ የውቅያኖስ ያህል ሰፊ ነው። የእግዚአብሔር ምሕረት ከእስከ የሚባል አይደለም። ስለዚህ ወደ እሱ የሚመለስ ከእሱ ተሰደን አንቀር። በአካል እዚህ ተቀምጠን በነፍሳችን ከዚህ ዓለም ከቤተ ክርስቲያን ርቀን ከእሱ ርቀን እንደሆነ አንቀር እና ከጌታ ከስደት መመለስ የሚያስተምር የመጀመሪያው ነጥብ እንደ ወጡ መቅረት እንደሌለን ተስፋ ነው የሚነግረን። የመመለስ ተስፋ ነው የሚነግረን እና አምላካችን እግዚአብሔር ተስፋውን በሕይወታችን ይፈጽምልን። ሁለተኛው ነጥብ የኃያላን ጊዜ ያልፋል። የሚያሳድዱ ሰዎች ጊዜያቸው ያልፋል። ጌታ ያሳደደው ማን ነበር? ማን ያሳደደው? ሄሮድስ ነበር ያሳደደው። እና አንዳንዴ በሕይወታችን መከራ ሲገጥመን ያ የመከራው ጊዜ ወይም መከራውን ያመጣብን ሰው ወይ መከራውን ያመጣብን አካል እንዶ ዘላለማዊ አገራል ነው ያልፋል። የዚህ ዓለም ጉልበተኛ ያልፋል። ሄሮድስ አንድ ጌታን ለማግኘት እልፍ የሆኑ ሕፃናትን አስገደለ። ጉልበት ስለነበረው፣ ጦር ስለነበረው፣ ስለት ስለነበረው፣ ኃያል ስለነበረ ያን ሁሉ የምድረ እስራኤል እናቶችን አስለቀሰ። ከተማዋን በሕፃናት ደም አጨቀየ። ነገር ግን ለዘላለም አይቆይም። ስልጣኑ አለፈ፣ ሕይወቱ አለፈ። ምክንያቱም የዚች ዓለም ቆይታችን በዕድሜ የተገደለ ነው። በተለይ ደግሞ የኃጢአተኛ ሰው አለመመለስ በሕይወት ላለነው ሰዎች ተግባራዊ ትምህርት እንድንማርበት ያደርገናል። ለማይረባ አእምሮ አሳልፎ ሰጣቸው ይላል ቅዱስ ጳውሎስ። ወደ እግዚአብሔር ባልተመለሱ መጠን የእግዚአብሔር መለኮታዊነት ባላመኑት መጠን ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ ተላልፎ መሰጠት ማለት ከባድ ነው። ክርስቲያን በትዕቢት ላይ ትዕቢት፣ የእግዚአብሔርን ሕልውና መካድ፣ በኃጢአት መደሰት ማለት ነው። እና የሄሮድስ ጸባይ እንደዛ ነበር። እና ዳዊት እንደተናገረው ወደ ወላአት አብየ ወተለአለ ማለት ከገባ ዘለው ኃጢአተኛን እንደ ሊባኖስ ዝግባ
ከፍ ከፍ ሲል አየሁት ይላል። ከዛስ ወሶበ ገብር አጣቅቦ ዞር ግን አጣሁት ይላል። እና በጉልበተኛ ሰው ከፍ ከፍ ማለት አንሸማቀቅ፣ በኃይለኛ ሰው ከፍ ከፍ ማለት ተስፋ መቁረጥ። ከሁሉ ከፍ ያለው ዳኛ እግዚአብሔር አለ። ጊዜውን የሚያሳልፈው የኃይለኛን የጉልበተኛን ደካማነት የሚገልጠው የኃይለኛውን ሰው ኃይለኛ አለመሆን የሚያሳየው እግዚአብሔር አለ እና ንጉሥ ሄሮድስ በወቅቱ ታላቅ ያለው ስልጣን ንጉሥ ቢሆን አለፈ ሕይወቱ። ሕፃናትን ቢጨፈጭፍ ሕይወቱ አለፈ። ስልጣኑ ኃይሉ ጊዜያዊ ስለነበረ ሞተ እና አሳዳጆቻችን ክርስቲያኖች የሚቆዩ አይደሉም፣ ዘላለማውያን አይደሉም። ይኸው ዛሬ እኔ ሶስተኛ ጊዜ በዚህ ቤተ መቅደስ ስመጣ ተሰዳችሁ ወደዚህ ጠበቃችሁ ያለ አይደለም። ተስፋ ሊያስቆርጥ ይችላል ስናየው፣ ግን የጌታ እኛ እንዴት ተስፋ ቆርጣለን? የእኛ ጌታ የምናመልከው ጌታ እኮ ተሰደው፣ እሱ የተሰደደው ከምድረ እስራኤል ወዴት የተሰደደው? ወደ ግብፅ የተሰደደው። መሰደጃ እንኳን ትራንስፖርት አልነበረም። በእግራቸው የተሰደዱት፣ በበረሃ የተሰደዱት የአሁኗን እስራኤልና የአሁኗን ግብፅ አንድ ከባድ ነበር። በዚህ ስለ መጽሐፍተ መነኮሳት ያጠና አንድ የቤተክርስቲያን ሊቅ ሲናገር አሁን በግብፅ በረሃ ያሉ ገዳማት በዚህ መልክ ከመሆናቸው በፊት መናሪያ ወደዛ ግብፅ ሲሄዱ የሚያገኙት ውሃ አንዲት ነበር ይችላል። አሁን የዚያን ጊዜ እነ ቅዱስ እንጦንስ የመሰረቱት ገዳም ከእስክንድርያ 1 ኪሎ ሜትር መንገድ ይቀርባል። በዚያ ጊዜ ግን እስክንድርያ ከተማ ስላልነበረች በረጅም ኪሎ ሜትር የሚገኝ አንድ ውሃ ነበር። ያው መራራና የሚሸጥ ውሃ ነበር። ይሄ ገዳማቱ የተመሰረቱት በአራተኛው ክፍለ ዘመን ነው። ስደቱ በመጀመሪያው ክፍለ ዘመን የሆነ ነው። እኛም እኮ ከአንድ ቦታ ወደ አንድ ቦታ በጥቂት ማይል ያው በትራንስፖርት እንመጣበት እና እሱ ተሰዶ ለአርአያ ነው የሚለው። አሁን በሚገጥመን መከራና ስደት ተስፋ እንዳንቆርጥ ነው። የሚያሳድዱ ደግሞ ዘላለማዊ አይደለም። እኛ እሱን ለማክበርና ለማምለክ ቦታ እየፈለገን ከቦታ ቦታ እንቀሳቀሳለን። እሱ በሁሉ የመላ ስለሆነ ጥላ ከለላ ሆኖ ለምስጋና የሚሆነን ነገር እየቀደመ ያዘጋጅልናል። ከኛ የሚጠበቀው ግን በሚገጥመን ፈተናና መከራ ተስፋ ከመቁረጥ ይልቅ ኃያላንን የሚያሸንፍ አማኑኤል ጌታ ላይ መተማመን ነው። እምነታችን ሲለን ምን ጠንካራ ነው፣ ጽኑ ከሆነ ዛሬ እነዚህ ለምነን ጠይቀን በገንዘባችን በጉልበታችን ቤተ መቅደስ አድርገን የምንገለገልበት የኛ ያደርገዋል። ከእኛ የሚጠበቀው አጉል ተስፋ አይደለም። የሆነ ከእኛ የሚጠበቀው ጽኑ እምነት ነው። ጌታ በራሱ በሕይወቱ ያሳየን ይህን ነውና ኃያላኑን ያሳልፋል። በመንፈሳዊ ሕይወታችንን ስንመለከት ወደ ኃጢአት የሚስበን የሚፈትነን ዲያብሎስ ያልፋል። ኃይሉ ደክሟል። ሁሌ እንደፈተነ ሁሌ እንደጣለን አይቆይም። በእግዚአብሔር እንተማመን፣ በእርሱ ቸርነትና ይቅር ባይነት ላይ እንጠጋ እንጂ እርሱ የተጠጋ የሚያፍር በይቅር ባይነቱ ከታመነ በምሕረቱ የሚያቅፍ አምላክ መሆኑ እና ሸክማችሁ የከበደ ወደ እኔ ኑ ተሸክማችሁ አራግፍላችኋለሁ ያለውን ቃል ተስፋ አድርገን አምነን በዚያ ቀን ሲተሰረሩ ዘወትር የሚፈትነን የዲያብሎስ ኃይልን ያስወግድልናል። አምላካችን እግዚአብሔር በፈተና የሚጥለን የሚያሰቃየንን ሰይጣንና ኃይሉን ያድክምልን፣ ያስወግድልን። እኛንም ቤተክርስቲያንን የሚያሳድዱትን የዘመኑ ኃያላንን አምላካችን እግዚአብሔር ልቡና ይስጠን። በዚህ ዘመን ባህላችን በተለይ በኦርቶዶክሳውያን በእኛ በወንድሞቻችን አባቶቻችን ላይ የሚደርሰውን ስደት እያየ ነው። ግን ይህን የሚያደርጉ ሰዎች ዘላለማዊ ናቸው። እስከ ዘላለም ይቆያሉ አይቆዩም። ዛሬ ለሞት ዜና አዲስ ሳይሆን ቀርቶ አሁን ቁጥር መቁጠር ጀምረናል። ስንት ሰው ሞተ ነው የሚያስደነግጠን። ድሮ ቤተክርስቲያን ተቃጠለ ሲባል እንባችን በዓይናችን የሚፈሰው
አሁን ስንት ቤተክርስቲያን ነው ወይ ማለት ቅዱሳን ተረፈ ወይ? ይህ ሁሉ የሚያደርጉ አላውያን ናቸው። የእግዚአብሔርና የቤተክርስቲያን ጠላቶች ናቸው የሚያደርጉት። ሄሮድሳውያን ናቸው የሚያደርጉት። ይህ የሚያደርጉ የዘላለም አይቆዩ። ሄሮድስ ስላለፈ በቤቱና በእግዚአብሔር በልጆቹ ላይ ሰይፍ የሚያነሱ የእግዚአብሔር ጊዜ ሲደርስ እነሱ ያልፋሉ። ስለዚህ በመከራችን ሰዓት የሚፈትነን የዲያብሎስ ኃይል እንደሚያልፍ በሥጋ የሚፈትነው የሚያሳድዱ ሰይፍ የሚመዙብን ምድራዊ ኃያላን ነገሥታት፣ ምድራዊ ኃያላን ጦረኞች ጊዜያቸው ሄሮድስ የሚያበቃ መሆኑ ከዚህ የወንጌል ክፍል ለመማር ያስፈልጋል። አስተዳዳሪዎቻችን ጊዜያውያን ናቸው። የክርስቶስ መንግሥት ዘላለማዊ ነው። ስለዚህ በመከራና በስቃይ ውስጥ ብንሆንም ታግሰን መጠበቅ፣ በመጽናት በመጸለይ ልንቆይ ያስፈልጋል። ክብርና ምስጋና ለዘላለማዊ ንጉሣችን ለቅዱሳን አንጌል ለማይሻለው ንጉሥ ለማያልፈው ንጉሥ እንደ ምድራዊ ነገሥታት ያልሆነ ሸዋኔ የሌለው በባህል ንጉሥ የሆነው ቅዱስ አማኑኤል ክብርና ምስጋና ለስሙ አጠራሩ ይሁን። ሁለተኛው ነጥብ የሚያሳድዱ ያልፋል። ሶስተኛውና የመጨረሻው ነጥብ ከስደት ከተመለስን በኋላ ማድረግ ስለሚገባን መንፈሳዊ ልዕልና ነው። ከዚህ ታሪክ እንማር። በታሪኩ እንደሚነግረን አባታችን አረጋዊ ዮሴፍ የመልአኩን ቃል ሰምቶ ተመለሰና ወደ ገሊላ ነበር የሄደው። በኋላ ግን በገሊላ አርኬላዎስ የተባለ ንጉሥ በአባቱ በሄሮድስ ፈንታ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድ ፈራ። አረጋዊ ዮሴፍ የእግዚአብሔር መልአክ በግብፅ በራእይ ታይቶት ተመልሶ ነበረ። ወደ ይሁዳ መጣ። በዚያ ግን ሄሮድስ በነገሰበት መንደር ላይ የሄሮድስ ልጅ አርኬላዎስ ነግሶ ስለነበረ ደግሞ የአባቱን በቀል እንደገና እንዳይበቀል በማለት አረጋዊ ዮሴፍ ለሕፃንና ለእናቱ ሳሳና በዚያ መሄድ ፈራ። የዚያን ጊዜ ግን አሁንም የእግዚአብሔር መልአክ በሕልም መጣና ነገረው። ናዝሬት ወደምትባል ከተማ እንዲሄድ ወደ ናዝሬት ገሊላ ሂድ ብሎ አመለከተው። ስለዚህ ከይሁዳ ወደ ናዝሬት ገሊላ እንደሄደ ይነግረናል። ዮሴፍ ሄሮድስ ቢሞትም እንኳን አርኬላዎስ ስለነገሰ ሌላኛው ሁለተኛ ስለነገሰ እግዚአብሔር ያወጣኛል ብሎ አልሄደም። ሰብአዊ ጥንቃቄውን ከእሱ የሚጠበቀውን ጥንቃቄ ተጠንቅቋል። እግዚአብሔር ያወጣኛል ተብሎ ወደ እሳት አይገባም። እግዚአብሔርን በክፉ መፈታተን አይገባም። በዚህ ማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስ ጌታን ከፈተነው ፈተናዎች አንደኛው ራስን ከዚህ ላይ ወርውር፣ መላእክቱ ስላንተ ያዝልሃል ተብሎ ተጽፏል አለ። ጌታ አምላክን አትፈታተን ብሎ መለሰለት። ምንድነው የሚያስረዳን? እግዚአብሔር ያወጣኛል ብለህ ራስን ወደ ክፉ እየገደልክ አምላክህን በክፉ አትፈታተን። አሁን ሄሮድስ ምንም እንኳን በእግዚአብሔር መልአክ ተመርቶ ቢሆንም የተመለሰው እረፍት ባለበት ሀገር ቢሆንም የመጣው ወደ ፈተና ቤት ቀጥታ አልገባም። ወደ ሌላኛው ወደ ጨካኝ ንጉሥ አልሄደም። ወደዚያ ከመሄድ የእግዚአብሔር ፈቃድ ጠበቀ። የዚያ ጊዜ እግዚአብሔር መልአክ አሁን በሕልም አመለከተውና ወደ ናዝሬት እንዲሄድ ፈቀደ። ይህ ምን ያስተምረናል? ከመንፈሳዊ ስደት ስንመለስ በኃጢአት ምክንያት ከእግዚአብሔር ርቀን በንስሐ ወደ እግዚአብሔር ከተመለስን በኋላ ምንድነው ማድረግ ያለብን? ምንድነው ማድረግ ያለብን ጥንቃቄ የሚለው ነው። ወደ ቀደመ ሕይወታችን መመለስ የለብን። ዳግም ወደምንፈተንበት ሰይጣንና ፈቃዱ ወደሚገለጽበት ስፍራ ራሳችንን መክተት የለብንም። አዎ ወደ እግዚአብሔር ተመልሰናል። የመልአኩን ድምፅ ሰምተናል። በንስሐ ወደ እግዚአብሔር ቀርበናል። ዳግም ግን በኃጢአት እንዳንወድቅ
ዳግም አንኬላዎስ እንዳያሸንፈው እንዳያሳድደው የእግዚአብሔር ፈቃድን እንደጠየቀ ወደ እግዚአብሔር በንስሐ መመለስ የመጀመሪያው መንገድ ነው። በመጣንበት በተመለስንበት አዲስ ሕይወት ግን ብንጸና ሰላማዊ ስፍራ ሰላማዊ ቦታ መምረጥ አለብን። ተድሃ ስንኩኝ ወግረ ሰናይ ከክፉ ሽሽ ምን አደርጋል መልካሙን አድርግ። ዳግም በሰውነታችን ላይ ኃጢአት የሚሰለጥንበት ስፍራ መገኘት የለብንም። ወደ ቤተ እግዚአብሔር መምጣታችን ጥሩ ነው። ከእግዚአብሔር ቤት ስንመለስ ወደ ቤትስ ይሄ ከዚህ የምንወስደው መንፈስ ከኛ ጋር ረድቶ እንዲቆይ ከነፍሳችን እንዲዋሃድ ኃጢአት ወደማይሰለጥንበት ስፍራ ልንሄድ ይገባል። ዓለምና ፈቃዱ የዓለም ፈቃድ ወደሚፈጸምበት ስፍራ የዲያብሎስ ኃይል ወደሚሰለጥንበት ሁኔታ ውስጥ መግባት አይገባል። ንስሐ የመጀመሪያው እርምጃ ነው። በመንፈሳዊ ሕይወት በንስሐ ሕይወት መጽናት ከኛ ይጠበቃል። መንፈሳዊ ሽግግር በሕይወታችን መንፈሳዊ እድገት ወደ ልዕልና ከፍ ማለት እንዳለብን የሚያስገነዝበን እንግዲህ በነቢያት ናዝራዊ ይባል ዘንድ ወደ ናዝሬት ሄደ ነው። ናዝራዊ ማለት የተለየ ማለት ነው። ናዝራዊ ማለት ራሱን ለእግዚአብሔር የለየ ሰው ናዝራዊ ይባላል። በንስሐ አንድ ጊዜ ከተመለሰ ለእግዚአብሔር የተለየ ከሆነ በኋላ በዚያ ሕይወት ጸንተን መቆየት ነው። መድኃኔዓለም ክርስቶስ በሚፈልገው አዲስ መንፈሳዊ ሕይወት ውስጥ መጽናት ነው። እኛ ናዝራውያን መሆን አለብን። ክርስቶሳዊ መሆን አለብን። ለእግዚአብሔር የተለየ ሰው መሆን አለብን ማለት ነው። ከስደት ከተመለስን በኋላ ከመከራ ሕይወት ከተመለስን በኋላ ከኃጢአት ሕይወት ከተመለስን በኋላ በክርስትናችን መጽናት፣ በሥርዓተ ቤተ ክርስቲያን መመራት፣ ወንጌል በሕይወታችን መኖር፣ በቅዱስ ሥጋው በክቡር ደሙ መታተም ያስፈልገናል። እንዲህ ሲሆን ነው ከስደት ሕይወት ከመጣን በኋላ ሰላማዊ የእረፍት ዘመንን መኖር የሚችለው። በናዝሬት በገሊላ ነው ጌታችን ከእመቤታችንና ከዮሴፍ ጋር ሰላማዊ ሕይወትን መኖር የጀመረው የእረፍት ዘመንን የጀመረው። እኛም በክርስቶስ ኢየሱስ ሰማያዊ እረፍትን የምናገኘው ከተመለስን በኋላ በፈቃዱ መጽናት ስንችል ብቻ ነው። አምላካችን እግዚአብሔር ወደ እርሱ የተመለስነው መመለስ ያ የጠፋውን ልጅ በምሕረት እንደተቀበለው የእኛን መመለስ በምሕረት ገጹ ይቀበልልን። እረፍት ፈልገን ወደ እርሱ የምንመጣውና የምንፈልገውን መንፈሳዊ እረፍት ከእርሱ እንድናገኝ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ ዛሬ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቁስቋም ተብሎ የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያምና ከዮሴፍ ጋር ቅድስት ሰሎሜ አንድ ላይ ሆነው በግብፅ ሀገር ቁስቋም ማለት ስፍራ የቦታ ስም ቁስቋም በምትባል ስፍራ ያረፉበት። እንግዲህ ቁስቋም ከኪሩቤል ትበልጣለች ይላል አባ ጊዮርጊስ ዘጋስጫ። ኪሩቤል የጌታን መንበር ይሸከም ነበር። በክብር ሲገለጥ ከመላእክት መካከል ኪሩቤል የሚባሉት ኪሩብ ነጠላ ሰው ነው። ኪሩቤል ብዙ መንበሩን ይሸከማሉ። የእርሱን መንበር ኪሩቤል ይሸከማሉ። ቁስቋም ደግሞ እርሱም ተሸከመች። በሥጋ የተገለጠው በእግሩ የቀደሳት ያቺ ስፍራ የተለየ ክብር እና ቅድስና አላትና ቤተክርስቲያን በዚያ በምድረ ቁስቋም ማረፋቸው ቤተክርስቲያን በማሰብ ይህንን በዓል ታከብራለች። በተለምዶ ቁስቋም ማርያም የሚባለው እንጂ የማርያም ስም አይደለም። ቁስቋም የቦታ ስም ነው። ቁስቋም ያረፈችው ማርያም፣ በቁስቋም ረፍት ያገኘችው ማርያም ለማለት ነውና ዛሬ ይህን በዓል ስናከብር ወደ ከግብፅ ሀገር ከስደት መመለሳቸው ነው ቤተክርስቲያን የምታስበው። ይህንን ስናስብ መመለሻችን ጊዜ አሁን ነው። ወደ እግዚአብሔር መመለስ ያለብን ሰዓት አሁን ነው። እንደተሰደድን መቅረት የለብንም። በኃጢአት እንደቆየን መቅረት የለብንም። ለምሳሌ መመለስ። ሁለተኛ ዓመቱን ደግሞ የሚያሳድዱን ያልፋሉ። ሄሮድስ እንዳለፈ
እኛ ወደ ዓለም ፈቃድ የሚገፋፋ የሰይጣን ኃይል ያልፋል፣ ይረግማል። እኛ ቃለ መመለስ እንፈልግ እንጂ እግዚአብሔር ያጸናናል። ቤተ ክርስቲያንን የሚያሳልሙ አላውያን ያልፋል፣ ጦረኞች ያልፋሉ። እኛን በአገልግሎታችን እንዳንጸና ፈተና የሚሆኑ ፈቃዶች በሙሉ ያልፋሉ። የዚህ ቤተ ክርስቲያን ታሪክ እስካሁን የመጣችሁበት ስትናገሩት የሚቆጫችሁ ነገር በሙሉ ያልፋል። ብቻ በእግዚአብሔር ላይ በአማኑኤል ላይ ጽኑነት ነው እንጂ ያልፋል። ወደ ኋላ መስ ምን ተከሰተ ከሆነ ራሳችንን ይጎዳናል። ወደፊት እግዚአብሔር አማኑኤል የሚያሳየን የእረፍት ስፍራ እንመልከት። ዳግመኛ ወደ ይሁዳ እንሂድ። በይሁዳ ሄሮድስ አለ። ከተመለስን በኋላ ደግሞ ወደ ነበርንበት ሕይወት አንመለስ። ወደ ቀደመ ነገር አንመለስ። ወደ አዲሱ ለክርስቶስ ወደ መለየት ናዝራዊ ወደ መሆን ፍጹም ሰላማዊ ሄሮድስ የሌለበት ልጁ አርኬላዎስ የሌለበት የቀደመ ንጉሥ የሌለበት የቀደመ አሳዳጅ የሌለበት አዲሱ ሕይወታችን አምላካችን እግዚአብሔር አዲስ ሕይወታችን ሊኖር ሁላችንም ይርዳን። የእመቤታችን የቅድስት ድንግል ማርያም ምልጃ የመስቀሉ ፍቅር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።